እረኛው ፕሮፌሰር ባለታሪካችን በተለምዶ ሕይወት ጉዞዋን በመታደርግበት ተፈጥሮ በመትቸረው ረድኤት ወይንም መከራ ባጣብቂኝ ተወጥሮ በተያዘበት የደቡብ ጎንደር እብናት ወረዳ ገላማጠቢያ ቀበሌ አግዳሞች የገጠር መንደር ተወልዶ የወጣትነት ዕድሜውን የመጀመሪያ ምዕራፍ አሳልፏል። ከ40 ዓመት በፊት ይህንን ቀዬ በአካል ተገኝተው የጎበኙ አስተያየት ሰጪዎች አካባቢው ከተቀረው ዓለም የሚያገናኝ የትራንስፖርትም ሆነ መገናኛ መንገድ ያልነበረበት፣ ትምህርት ቤትም ሆነ የሕክምና ተቋማት የማይታይበት፣ ሕፃናት የ5 ዓመት ልደታቸውን ሳያከብሩ የሚሞቱበት፣ የእውቀት ብርሃን ጭላንጭል ሳያዩ የከብት ጭራ ተከትለው ዕድሜያቸውን የሚጨርሱበት አካባቢ እንደነበር ያውሳሉ። ነዋሪዎች አስፈላጊ መሠረተ ልማት ክፍተቶች እንዲሟሉላቸው ፍላጎት እንዳላቸው ብንረዳና ብናምንም አቅርቦቱን ለማመቻቸት ግን አልቻልንም ይላሉ። ዛሬ ላይ ሆነው የአይን ምስክሩ ጥሮተኛ መምህር ጥሩነህ ወልደ ሥላሴም ያ አካባቢ የተረሳ ቦታ ምንም የሌለው ድንጋይ በድንጋይ የሆነ ቦታ ምንም የሌለው ችግራቸውን አይቼዋለሁ። ችግራቸውን አይቼ አዝኜ አለፌ ሄድኩ። ጥሮተኛ መምህር ጥሩነህ ወልደ ሥላሴ ከ40 ዓመት በኋላ ያ ተስፋ የለሽ ይመስል የነበረውን የእብናት ወረዳ አግዳሞች ቀበሌ ተመልሰው ጎብኝተው ምን አሉ? አይናቸውስ ምን ላይ ያረፈ ይሆን? ያወጉናል። ከ40 ዓመት በኋላ ተመልሼ ስሄድ እዚያ ቦታ ሳየው ለማመን የሚያስቸግር ነው። አየሁት። የሚያምር ትምህርት ቤት ተሰርቷል። ከዚያ ውሃ አለ። ውሃ የጉድጓድ ውሃ አዘጋጅተዋል። የመምህራን ቤት አለ። መምህራን እዚያ ይኖራሉ። ወፍጮ ከዚያ አለ። መብራት ከዚያ አለ። ስልክ ግንኙነት አላቸው። ክሊኒክ ወዲያ ማዶ አለ ብለውኛል። በዚህ ሁሉ ከፍተኛ ሙያ ተጫውቷልና ትልቅ በረከት ያደረገ ሰው ነው። ስለዚህ ትልቅ ብርሃን ያበራ ሰው ነው። ትልቅ የማይረሳ ውለታ ላገሩ የዋለ ሰው ነው። ሰፊ ራዕይ ያለው ሰው፣ ራዕዩን ደግሞ በስራ መተርጎም የሚችል ሰው ነው። እኔ በጣም ነው በሱ ደስ የሚለኝ። አዱኛው ለዚያ አካባቢ ያደረገው ነገር እግዚአብሔርም ሰውም የሚወደው ስራ ነው። እግዚአብሔር የሚመሰገንበት ሰው የሚጠቀምበት ስራ ስለሆነ በጣም ላመሰግነው ነው የምወደው። ለዚህ ምክንያቱ የአካባቢውን ህብረተሰብ የመልማትና የመለውጥ ፍላጎት በርቀት ያስተዋልና ራዕይ የተለመ አንድ ብላቴና ነበረ። እርሱ ማን ነው ከተባለ ያኔው የከብት እረኛና ጨዋታ አዋቂ፣ በኋላም ከእጅ ወደ አፍ በሆነ እርሻ አባቱን ይደግፍ የነበረና የአሁኑ የኪነ ጥበብ አፍቃሪ መምህር፣ ደራሲና በጎ አድራጊ ፕሮፌሰር አዱኛ ወርቁ ነው ይሉናል የሁለተኛ ደረጃ ትምህርት ቤት መምህሩ የነበሩት ጥሩነህ ወልደ ሥላሴም ሆኑ አብሮ አደግ ጓደኛው አቶ አለማው ደስታ። አዱኛው ግን ያን ችግሩን ማየት ብቻ ሳይሆን ለችግሩ መፍትሄ የሚፈልግ ሰው ነበረ። የችግሩን መፍትሄ ማየት የቻለ ሰው ነበር። እኔና እሱ ተወልደን ያደግንበት አካባቢ አንድ አይነት ገጠሬ ስለሆነ መጥቶ ትምህርት ቤት አቋቁሞ የእህል ወፍጮ አቋቁሞ ተመለሰ። ከዚያም በላይ ደግሞ ረዳት ያነሳቸውን ያጠራቸውን ልጆች መርጦ ወደ ትምህርት ቤት ወደ ጎንደር መጥቶ ወጫቸውን እየከወነ እስከ ዲግሪ ምረቃን ድረስ እንዳደረሳቸው አውቄያለሁ። አዱኛ ወርቁ በአሁኑ ሰዓት በአሜሪካን ሀገር ካሊፎርኒያ ግዛት ነዋሪና የአማራ ልማት ማህበር የክብር አባል ነው። በተወለደበት ቀዬ ከ7 እስከ 12 ዓመት ልደቱ በረኝነት፣ ከ13 እስከ 15 ዓመቱ በአድካሚ እርሻ ሥራና ለ3 ወር ያክል ብቻ የቄስ ትምህርት ጀምሮ ያቋረጠው ወጣት በምን ተአምር አሁን የዩኒቨርሲቲ ፕሮፌሰር፣ የ4 መጽሐፎች ደራሲ እንዲሁም አቀንቃኝ ገጣሚና በትውልድ አካባቢው ባከናወናቸው የማህበረ ኢኮኖሚ በጎ አድራጎት ተግባራት ምክንያት የአማራ ልማት ማህበር የክብር አምባሳደር ሆኖ ተሾመ? እኒህንና ሌሎች ጥያቄዎችን እያነሳን እንተርካለን። የአማራ ልማት ማህበር የክብር አምባሳደር የሆነው ፕሮፌሰር አዱኛ ወርቁ የት ተወለደ? እንዴትስ አደገ? የሕይወት ጉዞና ለትውልድ ያበረከተው አስተዋጽኦና ለቀጣይ ትውልድ ባሪያነት የሚጠቀስ ተግባሩ ከዓለም አቀፍ ተቋማትና ከአሜሪካ ዩኒቨርሲቲዎች የተበረከተለትን ሽልማትና እውቅናን እያነሳን እናወጋለን።
ፕሮፌሰር አዱኛ ወርቁ በቀድሞው ጎንደር ክፍለ ሀገር እብናት ወረዳ ገላማ ጠቢያ ቀበሌ አገዳሞች በምትባል የገጠር መንደር ከእናቱ አበሩ ንጉሴና ከአባቱ ወርቁ ጀንበር በ1938 ዓመተ ምህረት ነው የተወለደው። ለወላጆቹ የበኩር ልጅ ነው። በእናትና አባት እቅፍ 7 ዓመት ልደቱን አክብሯል። የ7 ዓመት ልደቱን ባከበረ ማግስት የጠበቀው ተግባር እረኛ ሆኖ እንስሳትን ማገር ነበር። ከእርሳቸው የሥጋ ዘመድ አንዱ ኮሎኔል ዓለሙ መብራት ይናገራሉ። ፕሮፌሰር በልጅነታቸው በጣም ታዋቂ፣ ምክር የሚጠየቁ፣ ትልቅ ሰዎችን የሚያስታርቁ፣ ትልቅ ሰዎች ለቁም ነገር ጨዋታ የሚፈልጓቸውና ትልቅ ሰዎችን ሲጫወቱ የሚያረኩ ምሳሌያዊ የሆነ አነጋገር በተፈጥሯቸው ብልህ የሆኑ የሚያግዳቸው እንስሶች የሰው አዝመራ እንዳያጠፉ በቂ ግጦሽ እንዲያገኙ ማሰማራትና ከተኩላ ነብርና በተለይም የበግና ፍየል ግልገሎችን ከንስር አሞራ ጥንቃቄ ማድረግ በሚጠይቅ የእረኝነት ተግባር እስከ 12 ዓመት ዕድሜው ዘልቋል። ከ12 ዓመት ዕድሜው ጀምሮ ከእጅ ወዳፍ በሆነ አድካቢ እርሻ ሥራ አከናውኗል። በ15 ዓመት ዕድሜው ለ3 ወር ያህል የቄስ ትምህርት ሞክሮ አቋርጧል። ወጣት አዱኛው ከእርሻ ሥራ ጎን ለጎን በጥምቀት ዘመን መለወጫ እንዲሁም በተለያዩ የሰርግ ቦታዎች በልዩ ልዩ ክብረ በዓላት በመገኘት ተጫዋች በዜማ ቀንቃኝነቱና በሚገጥመው ግጥም በአካባቢው ህብረተሰብ ዘንድ እጅግ ተወዳጅና ዘመን የማይሽረው ትዝታን ጥሎ ያለፈ ወጣት ስለመሆኑ አሁንም ኮሎኔል ዓለሙ ያወሳሉ። በልጅነታቸው በጣም የሚገርም አሁን ያሉት የግጥም የፉከራና የቅርርቶ ችሎታቸው ከብት ሲያግዱ በነበራቸው ብቃት ነበር እና ገና በ9 ዓመታቸው በ10 ዓመታቸው ሰው ሲዳር ለሚዜነት ከእድሜው ውጭ በሚዜነት የሚጠሩ በዛ በሰርግ ስርዓት ውስጥ በሚፈለገው አቅጣጫ የሚያቅራሩ፣ የሚፎክሩ፣ የሚዘፍኑ፣ የሚገጥሙ፣ ተረትና ምሳሌ የሚናገሩ በተፈጥሯቸው ብልህ ናቸው። አረ ጓራው አረ ደኑ ጎጆዬን አፍርሷት ቁንጮዋን ይዛችሁ ጎጆዬን አፍርሷት ቁንጮዋን ይዛችሁ መቼም ቤት አልሰራ እናንተ እያላችሁ መቼም ቤት አልሰራ እናንተ እያላችሁ አረጎራውን አረጎራውን አረጎራው። እንደተለመደው ሁሉ አዱኛውና ጓደኛው የጥምቀት ዋዜማ በጨለማ ወደ ታቦቱ ማደሪያ ያመራሉ። በበዓሉ ለመታደምና ለጨዋታ ጓደኛው ከፊት አዱኛው ከኋላ ጫካ ሲያቋርጡ የጓደኛው ልብስ የጎተተው ጋሬጣ ተፈናጥሮ ከአዱኛው ግራ አይን ላይ ያርፋል። በግራ አይኑ ብሌን ከፍተኛ ጉዳት ይደርሳል። በዚህም ምክንያት የአዱኛው ከፍተኛ የአይን ህመም ቤተሰቡን ለጥልቅ ሐዘን ተጭኖት ነበር። ችግር የብልሃት አዋላጅ ነች እንዲሉ ከቀናት በኋላ የአዱኛው አጎት ሞላ ጀንበር አንድ መላ ዘየደም። በቅርብ ርቀት ምንም አይነት የሕክምና ተቋምና ባለሙያ በሌለበት የአርሶ አደር መንደር የደረሰውን አደጋ የታደገና የብላቴናውን የማታ ማታም ቤተሰቡን የቀጣይ ሕይወት ወደ አስገራሚና አስደናቂ አቅጣጫ መራው። እንዲያውም የፕሮፌሰር አዱኛው የሕይወት ጉዞ ትሩፋት በግል ሕይወቱ ቤተሰቡና እትብቱ ለተቀበረበት አግዳሞች ቀበሌ ነዋሪዎች ብቻ ሳይወሰን የወረዳውን ስምና ዝና ያቃና ብሎም ለአማራ ክልል ሕዝብ የተረፈና በዓለም አቀፍ መድረክ የተንጸባረቀ ሆኖ አርፏል። ፓስተር ማንደፍሮ አለማየሁ የ7 ቀን አድቬንቲስት ቤተክርስቲያን የሰሜን ምዕራብ ኢትዮጵያ ሰበካ የሥራ መሪ በተለያየ የልማት ድርጅቶች ውስጥ እንደሚያከናውኑት እኔ በመሰራበት በ7ኛ ቀን አድቬንቲስት ቤተክርስቲያን ስርም በርካታ የልማት ስራዎችን ከናውነዋል። በማንኛውም በጎደለን ነገር ሁሉ ስንጠይቃቸው ተቀዳሚ መልስ ሰጫችን እሳቸው ናቸውና በዝርዝር ይሄ ነው ለማለት ባልችልም የተወሰኑትን ግን መጥቀስ እፈልጋለሁ። ባህር ዳር አንድ ትምህርት ቤት አለን፣ በማዶ ዲያስፖራ አካባቢ በባህር ዳር 7ኛ ቀን አድቬንቲስት ቤተክርስቲያን የተቋቋመ ትምህርት ቤት። በዚያ ትምህርት ቤት
ራሳቸው ብቻቸውን አንድ ትልቅ አዳራሽ ከነ ወንበሩ ፈርኒሽድ አድርገው ገንብተውልናል። ሁሉን ነገር ጥንቅቅ አድርገው ችለው ማለት ነው። ከዛ ኋላ ደግሞ በዚሁ በባህር ዳር 7ኛ ቀን አድቬንቲስት ትምህርት ቤት ከሌሎች ጓደኞቻቸው ጋር ሆነው አንድ ትልቅ ላይብረሪ በጣም ትልቅ 383 ካሬ ላይ ያረፈ ላይብረሪ አሁን እሱን ደግሞ ገንብተው ማጠናቀቅ ላይ ናቸው። ተማሪዎች በማስተባበር ትልቁን ሚና የተጫወቱት ፕሮፌሰር አዱኛው ወርቁ ናቸው። ይሄ በጣም ትልቅ ነው። በመጀመሪያ ፕሮጀክቱ ሲወጣ 5 ሚሊዮን ነው ይጨርሳል ተብሎ ወጥቶ የነበረው። ይሄን በድል ያጠናቀቁ ሰው ናቸው ፕሮፌሰር አዱኛው ወርቁ። ቀደም ሲል ሁላችንም የሚወጣንበት ትምህርት ቤት አለ። በሱም ስፍራ በርካታ ድጋፎችን ያከናውናሉ። በተለይ ደግሞ በዚህ በቅርቡ አንድ የእህል ወፍጮ፣ አንድ የሩዝ መፈልፈያ ማሽን ገዝተው አስረክበውናል። ከአግዳሞች የገጠር መንደር የ2 ቀን ጎዳና ወደሚያስጉዘው ደብረ ታቦር አድቬንቲስት ሚሽን ሆስፒታል መታከም እንዳለበት በአጎት ሞላ የቀረበው ምክር ሐሳብ ተቀባይነት አገኘም። ወጣት አዱኛው ስንቁን ይዞ ከአካባቢው ነጋዴዎች ጋር ጉዞ ወደ ደብረ ታቦር። ይህ የጥምቀት በዓል ለማክበር በጨለማ የተደረገ ጉዞ የወጣቱን እረኛና አርሶ አደር ከመስቀለኛ መንገድ አውጥቶ የዛሬውን ፕሮፌሰር ለማህበረሰብ ሕይወት ለውጥና መሻሻል የሚተጋ በጎ ፈቃደኛ ምሁር መገኘት ሁነኛ አጋጣሚ ፈጥሮ አልፏል። ታላላቅ ሰዎች በሕይወት ፈተና ይፈጠራሉ እንደሚባለው የለጋነት ዕድሜውን በረኝነት ከእጅ ወደ አፍ በሆነ ግብርና ያሳለፈው የአሁኑ ፕሮፌሰር ይህን ክፉ አጋጣሚ ወደ ላቀ የሕይወት ምዕራፍ ለመሸጋገር ተጠቀመበት። ደብረ ታቦር አድቬንቲስት ሆስፒታል ተመዝግቦ ለመዳን የነበረው ተስፋ ከውጭ ሀገር ሐኪሞች ሙያ አቅም በላይ ሆኖ አስመራ ወይንም አዲስ አበባ ሪፈር በሚል ተቋጨ። ያኔው አዱኛ አዲስ አበባም ሆነ አስመራ አልተጓዘም፣ ወደ ቤቱም አልተመለሰም። አድቬንቲስት ሚሽን ሆስፒታል ቅጥር ግቢ ሲዘዋወር ትምህርት ቤት ውስጥ ያስተዋላቸው ተማሪዎች ግን ቀልቡን ገዙት። ከነርሱ አንዱ በሆንኩ የሚል መንፈሳዊ ቅናትም ጫረበት። ይህ ሐሳብ ልቦናው ውስጥ ነፍስ ዘርቶ አእምሮን ወጠረው። ሀገር ቤት ከመመለስ እዚሁ ዘመድ ጋር ተጠግቼ መማር አለብኝ ብሎ ወሰነ። ሆስፒታል ውስጥ በሚገኘው አድቬንቲስት ሚሽን ለመማር የመጀመሪያው ሴሚስተር ትምህርት አልፎሃል በሚል ሙከራው ሊሳካ አልቻለም። ከደብረ ታቦር ከተማ በአንጻራዊ ርቀት ገጠር ቀበሌዎች 2 የአድቬንቲስት ሚሽን ትምህርት ቤቶች ሌላ ሙከራ። አንዷ የገጠር ቀበሌ የአድቬንቲስት ሚሽን ትምህርት ቤት አዲስ ሀገር ነበረች። እዚህም ማደሪያ ቤትና ምኝታ የሚያስጠጋው ባለማግኘቱ አልተሳካም። ከደብረ ታቦር ከተማ የ2 ሰዓት መንገድ ርቀት ላይ የምትገኘዋ ጉብዳ ጊዮርጊስ ቀበሌ ለሶስተኛ ሙከራ አደረገ። ጉብዳ ጊዮርጊስ አድቬንቲስት ሚሽን ትምህርት ቤት በወቅቱ በ1952 ዓ.ም ከአንደኛ እስከ 3ኛ ክፍል ድረስ ብቻ የምታስተምር ነበረች። ወጣት አዱኛው ጉብዳ ጊዮርጊስ ሲደርስ 2 መምህራን ብቻ ነበሩ። መምህር ታደሰ መለሰና መምህር ድማሙ ተሾመ። በወቅቱ ዘመናዊ ትምህርት የመማር ከፍተኛ ፍላጎት ያለው መሆኑን አስረግጦ ነገራቸው። በመጋቢት ወር 1952 ዓ.ም የትምህርት ቤት ቅበላ ጥያቄ ማቅረቡን አሁን በጥሮታ ላይ የሚገኙትና ፊደል ያስቆጠሩት ድማሙ ተሾመ ያውሳሉ። ፕሮፌሰር አዱኛ ወርቁ ጋር የተዋወቅነ ጉብዳ ጊዮርጊስ ሚሽን ትምህርት ቤት በ1952 ዓ.ም ነው። የተዋወቅነበትም ምክንያት ትምህርት ቤት ለመግባት መጥቶ ከብዙ ቦታ ፍለጋ ሞክሮ የሚቀበለው አጥቶ አሁን ወደኛ መጣ። ተስፋ የመቁረጥ የመበሳጨት ምን ምልክት ሲያሳይ እርግጥ ትንሽ ነኝ፣ የእግዚአብሔር ፈቃዱ ነው። እኔም ያን ጊዜ 3ኛ ክፍል ተማሪ ነው የነበርኩኝ። ያው ፊደል ላስቆጥር ነው የተቀጠርሁ። በ5 ብር ነው እንደዚህ ነው የተቀጠርሁ። ደብረ ታቦር ሄዳ እንቀበልም አሉት። አሁን ይህ ሁሉ የሚያሳየው ከፍተኛ የትምህርት ፍላጎት ያለው መሆኑን ነው። እና መጽሐፍም እንደሚለው ወደ እኔ የመጣውን ወደ ሜዳ ትመልሰው እንደሚለው እንዴት ይህን ልጅ አንቀበለውም? ነገ ባይማር ዞሮ ዞሮ ለራሳችን ነው ችግር የሚፈጠረው፣ ለልጆቻችን፣ ለህብረተሰቡ። ወይም ሌባ ይሆናል ወይም ሽፍታ ይሆናል። የእኛንም በር ማንኳኳቱ አይቀርም። አሁን ይህ ሰው ይህን ሁሉ የደከመው ትምህርት ስለፈለገ እንጂ ለሌላ ነገር አይደለም። ቸልተኛ ቢሆን ኖሮ የመጀመሪያው አንቀብልም ሲሉት ወደ ቤቱ ሄድ ነበረ። ስለዚህ የሚያሳየው ጥረቱን ነውና
ብንቀበለው ይሻላል አልኩት። አይ በመጥፎ ነገር መጣብኝ አለኝ አቶ ታደሰ መለሰ። ጉብዳ የመጀመሪያውን የአንደኛ ክፍል ትምህርት ብልህ ተማሪ በመሆን በፍጥነት ንባብ ሸፍኖ ሰኔ መጨረሻ ላይ ወደ ሁለተኛ ክፍል መዛወሩን መምህር ድማሙ አሁንም ድረስ ያወሳሉ። እንጨት እየለቀመ ሳር እያጨደና የጉልበት ሥራዎችን እየተላላከ የደብተርና እስክሪብቶ ወጪዎችን ሸፍኖ እስከ 4ኛ ክፍል መማሩን መምህር ድማሙ አጫውተውናል። አንተ ትልቅ ሰው ነህ፣ የምትማረው ከ7 ዓመት ከ8 ዓመት ሕፃናት ጋር ነው። ይህን ከምንም ሳትቆጥር ትምህርትህን በሚገባ ጠንክረ በማንበብ ጥሩ ውጤት ለማምጣት ሞክር አልሁት። ግድ የለም ይህንን በእኔ ጣለው፣ ግድ የለም ተቀበላችሁ ማለት ነው አለ። አዎ ተቀብለናል፣ አሁን ግድ የለም አሉት። ከዚያ በኋላ ትምህርት ቤት አስገባ ነው። በቀረችው ጊዜ ነው እንግዲህ መጋቢት ስንት ቀን እንደሆነ እንጃ ረሻ ላይ በሰኔ ከአንደኛ ክፍል ወደ ሁለተኛ ክፍል አለፈ። በመጨረሻ ወደ 3ኛ ክፍል አልፎ በ54 ዓመተ ምህረት አብረን 4ኛ ክፍል ተማሪ ጓደኛሞች ሆነ። በአጠቃላይ የፕሮፌሰሩ የተነሳበት ዝቅተኛ ደረጃና የደረሰበት ከፍተኛ የሕይወት ተሞክሮ በካሪኩለም ተካቶ ለቀጣይ ትውልድ ትምህርት በሚቀስምበት መንገድ ቢቀመር ተገቢ ነው ሲሉም አስተያየታቸውን ሰንዝረዋል። መምህር ድማሙ ማሲንቆ ይጫወታል፣ ክራር ይጫወታል፣ ዋሽንት ይጫወታል። ሁሉን ነገር ፈላጊ ነው። ይሄ በቃኝ እዚህ ላይ ይበቃኛል ብሎ የሚሄድ ስላይሆን ሷሪያነት በትምህርት እንትን ተጠቅሶ ተጠቃሎ የልጆች ማስተማሪያ መሆን አለበት። በሲለበሱ በከርኩለም እንደ ምሳሌ ሆኖ ህብረተሰቡ ከእንደዚህ ያለ ሰው መማር እንዳለበት የውጭ ታሪክ የአሜሪካውያንን፣ የፈረንሳውያንን፣ የእንግሊዞችን ታሪክ እንማር። የእኛም ሰዎች ራሳቸውን ጥሩ ጥሩ ታሪክ ያላቸው ሰዎች ስላሉ እንደነዚህ ያሉት በትምህርት ከሪኩለም እየገቡ ጥሩ ማስተማሪያና ጥሩ አርያ መሆን ይችላሉ ብዬ ነው የማምነው። ያኔው አዱኛ መስከረም ላይ ጉብዳ ሁለተኛ ክፍል ለመቀጠል የማድሪያ ችግር ገጠመው። አልተመቸውምም። ጉዞ ወደ ደራ ሄዶ ከአንድ መምህር ቤት የጉልበት ሥራ እያገዘ የሁለተኛና 3ኛ ክፍል ትምህርቱን ዳብል በማለፍ በ1 ዓመት አጠናቀቀም። 4ኛ ክፍል ደራ መቀጠል አልቻለም። ጉዞ አሁንም ወደ አዲስ አገር 4ኛ ክፍል ተመስግቦ በትምህርት ዘመኑ መጨረሻ 1ኛ ደረጃ በመያዝ ወደ 5ኛ ክፍል አለፈም። ወጣት አዱኛው በበርካታ ውጣ ውረድ 5ኛ ክፍል ደርሷል። ጎበዝ ተማሪ መሆኑንም በአስተማሪዎቹ አስመስክሯል። ያን ክረምት ወላጆቹ ጋር አሳልፎ የትምህርትን ጥቅም ለማስረዳትና ለማሳመን ጥረት አድርጓል። ወላጆቹ በተለይ አባቱ አቶ ወርቁ ጀንበር ልጁ ለትምህርት ያለውን ፍላጎት በመገንዘብ በትምህርቱ እንዲቀጥል ይሁንታ ሰጠውት ተደስቷል። ለቀጣይ ትምህርት የሚሆን ስንቅ ቋጥረው ሸኝተውታል። ችግሩ ቀጣዩን የትምህርት ዘመን የት ይቀጥል ነው። 5ኛ ክፍልን ለመቀጠል ብቸኛው አማራጭ ትምህርት ቤት ደብረ ታቦር ሆኗል። ከአዲስ ሀገር ወደ 5ኛ ክፍል የተዛወረበትን ካርድ ይዞ መስከረም ወር ደብረ ታቦር አድቬንቲስት ሚሽን ትምህርት ቤት አስተዳደርን ጥያቄ አቅርቦ መጀመሪያ ሊፈቀድለት አልቻለም። ነገር ግን አቶ ወርቁ ጀንበር የልጃቸውን እግር ተከታትለው ደብረ ታቦር ድረስ ተጉዘው ነበርና ልጃቸው በገንዘብ እጥረት ምክንያት አድቬንቲስት ሚሽን ትምህርት ቤት ሊቀበለው እንዳልቻለ ሰሙ። እግረ መንገዳቸውን መሳሪያቸውን ሽጠው በቅሎ ሊገዙበት የነበረውን ገንዘብ ለልጃቸው የትምህርት ወጪ ለመስጠት ፍላጎት እንዳላቸው ለአድቬንቲስት ሚሽን ትምህርት ቤት አስተዳደር ሲያስረዱ ግን አዱኛው ተመዝግቦ ትምህርቱን መቀጠል ችሏል። ወጣት አዱኛው ደብረ ታቦር አድቬንቲስት ሚሽን ትምህርት ቤት 5ኛ ክፍል ተመዝግቦ በሚያሳየው የላቀ ውጤትና ምስጉን ስነ ምግባር የአድቬንቲስት ሚሽን ትምህርት ቤቱ አስተዳደር ሙሉ ወጪውን ችሎ አስተምሮታል። ከዚህም በላይ በወቅቱ የትምህርት ቤቱ መምህር የነበሩት አሜሪካ ሚሽነሪ ሚስ ካሮሊን ስታይቪዛንትና ዶክተር ሃርቬይ ሄንገር የቤተሰባቸው አባል አደረጉት። ከ6ኛ ክፍል በኋላ ሚሽነሪ ቤተሰቦቹ ቤት ሆኖ እንዲማር ብቻ ሳይሆን ወንድሙን በለጠ ወርቁንና ወቀ ወርቁን ከእርሻ ሥራ፣ የ8 ዓመት እህቱን ዋጋነሽ ወርቁን ደግሞ ካለኔ ጋብቻ ታድጎና ከአዲሶቹ ሚሽነሪ ቤተሰቦቹ አስጠግቶ ትምህርታቸውን እንዲከታተሉ
ድጋፍ አድርገውለታል። ወጣት አዱኛው በደብረ ታቦር አድቬንቲስት ትምህርት ቤት ቆይታው ከ5 እስከ 8 ክፍል በላቀ ውጤት እያስመዘገበና ከክፍል ወደ ክፍል ዳብል እያለፈ አጠናቋል። ከዚያም በላይ የአድቬንቲስት ሚሽን ትምህርት ቤት አሜሪካውያን ቤተሰብ አባል ሆኖ ለራሱ ቀጣይ ሕይወት መደላደልን አበጅቷል። ለታናሽ ወንድሞቹና እህቱም ምቹ ዕድልን ፈጥሯል። የ8ኛ ክፍል ብሔራዊ ፈተናን በላቀ ውጤት አስመዝግቦ በወቅቱ የላቀ ውጤት ላስመዘገቡ ጎበዝ ተማሪዎች የሚሰጣቸውን ዕድል ጄኔራል ዊንጌትስ ገብቶ መማር ቢችልም በአሜሪካውያን ሚሽነሪ ቤተሰቦቹ ምክር ሻሸመኔ በሚገኘው ኩየራ አድቬንቲስት ሚሽን ሁለተኛ ደረጃ ትምህርት ቤት በ1959 ዓ.ም ተቀላቅሏል። ድሮም ቢሆን ዕውቀትን የመቀበል ብሩህ አእምሮ የተቸረው ወጣት አዱኛው ወርቁ ከ1959 እስከ 1963 ዓ.ም ከ9ኛ እስከ 12ኛ ክፍል ትምህርቱን በኩየራ አድቬንቲስት ሚሽን ሁለተኛ ደረጃ ትምህርት ቤት እጅግ ምስጉንና የላቀ ውጤት ካስመዘገቡ ተማሪዎች የመጀመሪያ ሆኖ አጠናቋል። የታሪክ መምህሩ የነበሩትና አሁን ጡረተኛው መምህር ጥሩነህ ወልደ ሥላሴ ስለ ያኔው ጊዜ ያወሳሉ። በተማሪነቱ ጎበዝ ተማሪ፣ የመጻፍ ችሎታ ያለው፣ የመናገር ችሎታ ያለው፣ ቅኔ የመግጠም ችሎታ ያለው፣ ከሰው ጋራ የመግባባት ትልቅ ችሎታ ያለው እና ጎበዝ ተማሪ ነበረ። ፕሮፌሰር አዱኛው ወርቁ በኩየራ አድቬንቲስት ሚሽን ሁለተኛ ደረጃ ትምህርት ቤት ቆይታው በሀገር አቀፍ ደረጃ የተሰጠውን የሁለተኛ ደረጃ መልቀቂያ ፈተና ወስዶ ባስመዘገበው ከፍተኛ ውጤት የከፍተኛ ትምህርት ስኮላርሺፕ አግኝቶ አውስትራሊያን ሀገር ወደሚገኘው አቮንዴል ኮሌጅ ተጉዟል። እዚያም በፔዳጎጂክስና በታሪክ ትምህርት የመጀመሪያ ዲግሪውን አጠናቋል። በአውስትራሊያ አቮንዴል ኮሌጅ 4 ዓመት ቆይታ በኋላም ትምህርት በቃኝ ብሎ ወደ ሀገሩ አልተመለሰም። ወደ አሜሪካ በማቅናት ሚሽጋን ክፍለ ሀገር በሚገኘው አንድሩስ ዩኒቨርሲቲ የመጀመሪያ ዲግሪውን ባጠናቀቀበት የታሪክና ፔዳጎጂክስ ትምህርት 2 ማስተርስ ዲግሪን አጠናቋል። ከአንድሩስ ዩኒቨርሲቲ ሁለተኛ ዲግሪ በኋላ ወደ ሀገር ለመመለስና ወገን ለማገልገል ከፍተኛ ፍላጎት ነበረው። ነገር ግን የሀገር ቤቱ የፖለቲካ አለመረጋጋት አንድ መሰናክል እንደነበር ያወሳል። ወቅቱ ወጣቱን ለቀይ ሽብር ሰለባ ዳርጎት ስለነበር የፍላጎቱን ያህል ወደ ሀገር ቤት ተመልሶ ሀገሩን ማገልገል አልቻለም። ወደ ሀገር ቤት ከመመለስ ይልቅ እዚያው ሰሜን አሜሪካ ሥራ ፍለጋን እንዳማራጭ አድርጎ ሙከራ አድርጎ ነበር። ይህም አልተሳካም። ትምህርታችሁን ስለጨረሳችሁ ወደ ሀገራችሁ ተመለሱ በሚል ግፊት ሥራ ለማግኘት ተቸግሮ እንደነበር አሁንም ድረስ ይናገራል። በዚህ ቀውጢ ሰዓት ወደ ሀገር ቤት ከመመለስ ይልቅ ሌላ ትምህርት ማጥናት የተሻለ አማራጭ ሆኖ አግኝቶታል። በቀሰመው ትምህርት ሀገሩ ተመልሶ ወገን ማገልገል እየፈለገ መመለስ የማይቻል ከሆነ አይታክቴው አዱኛው አሁንም ሌላ አማራጭ ወሰነ። 3ኛ ዲግሪውን መቀጠል። አስቸጋሪውን የሕይወት ጎዳና የመፍትሄ ቁልፍ መማር መሆኑን ከፕሮፌሰር አዱኛው ወርቁ ሕይወት የተሻለ ማሳያ ሊኖር አይችልም። በካሊፎርኒያ ሎስ አንጀለስ ከተማ ዩኒቨርሲቲ ኦፍ ሳውዘርን ካሊፎርኒያ ቤተ መጻሕፍትና ኢንፎርሜሽን ሳይንስን ለ3ኛ ጊዜ በ1974 ዓ.ም ገብቶ በ1976 ዓ.ም 3ኛ ማስተርስ ዲግሪውን አጠናቋል። ይህ የሙያ ዘርፍ አሜሪካን ሀገር ሰርቶ ለመኖር ምቹ ዕድልን ፈጥሮለታል። እዚያው ሎስ አንጀለስ ውስጥ ሆቴል ኮሌጅ ቤተ መጻሕፍትና ኢንፎርሜሽን ሳይንስ የማስተማር ሥራ ለ1 ዓመት ብቻ አገልግሏል። ቀጥሎ ሰሜን ካሊፎርኒያ ፓሲፊክ ዩኒየን ኮሌጅ በማስተማርና በቤተ መጻሕፍት ሥራ ከ1977 እስከ 2008 ዓ.ም ለ31 ዓመታት አገልግሏል። ከ1985 ዓ.ም ጀምሮ የሙሉ ፕሮፌሰርነት ማዕረግ አግኝቶ እስከ 2008 እዚሁ ኮሌጅ የቤተ መጻሕፍት ዳይሬክተር በመሆን አገልግለዋል። ፕሮፌሰር አዱኛው ባስመዘገበው የላቀ የሥራ ትጋትና ስነ ምግባር ፓሲፊክ ዩኒየን ኮሌጅ የጥናትና ምርምር ዳይሬክተርነት ከመደበኛ ሥራ በተጨማሪ ኃላፊ አድርጎ ሹሞታል። በ2002 ዓ.ም ሳውዝ ዌስተርን አድቬንቲስት ዩኒቨርሲቲ የግብረ ገብነትና ብቁ መምህርነት ባሳየው ትጋትና አርያነት የክብር ዶክትሬት ተቀብሏል። በዩኒቨርሲቲው 25 ዓመታት ታሪክ በጥቁር ተማሪ ተመዝግቦ የማያውቅና ያልተለመደ ከፍተኛ ውጤት ያስመዘገበ ለመማር በሚያደርገው ጥረት የኢትዮጵያ፣ አውስትራሊያ፣ ካናዳና አሜሪካን ባህል ጠንቅቆ የተረዳ ስለመሆኑ የምስክር ወረቀት ተሰጥቶታል። ፕሮፌሰር አዱኛው ወርቁ በ2008 ዓ.ም መጨረሻዎቹ ወራት ከ31 ዓመት በላይ ካገለገለበት ኮሌጅ በጥሮታ ተሰናብቶ ሙሉ አቅሙን በትውልድ አካባቢው
በህብረተሰቡ አቅምና በመንግስት ሊሸፈኑ በማይችሉ ማህበራዊ አገልግሎቶች እንዲሟሉ ያልተቆጠበ ጥረት በማድረግ ላይ ይገኛል። ከውጭ ሀገርም ሆነ ቤተሰቦቹን በማስተባበር በሚያሰባስበው የልማት ሀብት ልዩ ልዩ የበጎ አድራጎትና ማህበራዊ አገልግሎት ሥራ በመሰማራት እጅግ ባሪያነት የሚጠቀስ የማህበረሰብ ልማት ተሳትፎ በማበረከት ላይ ይገኛል። ፕሮፌሰር አዱኛው የጥሮታ ዘመኑ የመጀመሪያ የበጎ አድራጎት ተግባራት እትብቱ በተቀበረበትና ቦርቆ ባደገበት እረኛና ገበሬ ሆኖ በሰራበት እብናት ወረዳ ነው። አካባቢው ከፍተኛ የመሰረተ ልማት ጉድለት የሚታይበት ነበር። ፕሮፌሰር አዱኛው በተመቸ ሁኔታ ሳይሆን ተአምር በሚመስል አጋጣሚ አሁን ለደረሰበት ደረጃ የበቃበትን አጋጣሚ ይረዳል። በዚህም ምክንያት እንስሳት በመጠበቅ የጀመረውን ሕይወቱን የሰው ልጅ ሕይወት ለመጠበቅና ለማሻሻል ቆርጦ ተነስቷል። የእናቶችን ድርብ ኃላፊነት ጫና ለማቃለል የንጹሕ መጠጥ ውሃ አቅርቦትን ተቀዳሚ ሥራ አድርጎ አከናውኗል። የትምህርት ተቋማትን ማሟላትና ወጣቶችን የክህሎት ባለቤት የሚያደርጉ ተቋማትን ገንብቶ ማስረከብ ባለፉት 7 እና 8 ዓመታት ተፈጽመዋል። ፕሮፌሰር አዱኛው ተወልዶ ባደገበትና ጎራባሽ ቀበሌ ነዋሪዎች 5 የንጹሕ መጠጥ ውሃ ጉድጓድ አስቆፍሮ በማስረከብ ተጠቃሚ አድርጓል። አማራ ልማት ማህበር ለፕሮፌሰር አዱኛው ወርቁ በጎ አድራጎትና አርያነት ላለው መልካም ተግባር የማህበሩ የክብር አባል አድርጎ ሾሞታል። ለፈጸማቸው ማህበራዊና ኢኮኖሚያዊ ድጋፎችም በተጠቃሚው የአማራ ሕዝብ ስም ምስጋና ያቀርባል። 1 ወር አልሞላቸው። በዚህ ወር ውስጥ ነው እንግዲህ ይህን እውቀት የፈጠረላቸው። የበለጠ ነገር እናደርጋለን ብለን እናስባለን። በዚህ አጋጣሚ ፕሮፌሰር አዱኛው ወርቁ በተመሳሳይ አልማን በመደገፍ ላደረጉልን አስተዋጽኦ ትልቅ ምስጋናችን በሁላችን ስም ነው። የእብናት ወረዳ የወርቁ ጀንበር አጠቃላይ 2ኛ ደረጃ ትምህርት ቤት፣ የገላ ማጠቢያ 1ኛ ደረጃ ትምህርት ቤት፣ የእብናት ከተማ ቴክኒክና ሙያ ኮሌጅ በፕሮፌሰር አዱኛው ወርቁና በበጎ አድራጊ ደጋፊዎቹ የልማት ሀብት ቁሳቁስና ዕውቀት ተገንብተውና አስፈላጊው የውስጥ ቁሳቁስ ተሟልቶላቸው አገልግሎት ላይ የሚገኙ ተቋማት ናቸው። ከ35,000 በላይ የገጠር ወጣት ሴት ተማሪዎች የሙያ ክህሎት ስልጠናና የንጽህና መጠበቂያ ሳኒተሪ ፓድ ድጋፍ፣ እስካሁን ድረስ 20 የገጠር ቀበሌዎች የእህል ወፍጮ ተከላ፣ ለ5,000 የአይን ግርዶሽ ችግር ለገጠማቸው የአካባቢው ነዋሪዎች የበጎ ፈቃደኛ ሐኪሞችን በማስተባበር እንዲታከሙ ማድረግና የአይን መነጽር ገዝቶ መደገፍ፣ 50 ኮምፒውተሮች፣ የሶላር ፓኔሎች፣ 3,000 መጻሕፍት፣ 5,000 ልዩ ልዩ ዝርያ ያላቸው እጽዋት የአካባቢውን ህብረተሰብ ሕይወት ለመለወጥ በበጎ ፈቃደኛው ፕሮፌሰር አዱኛው ወርቁ የተከናወኑ የእብናት በረከቶች ናቸው። ወይዘሪት ሻሸ ካህሳይ በተመሳሳይ 2ኛ ደረጃ ትምህርቷን በወርቁ ጀንበር መታሰቢያ ትምህርት ቤት ተምራለች። በአሁኑ ሰዓት በጎንደር ዩኒቨርሲቲ የኦርጋኒክ ኬሚስትሪ መምህር ነች። በፕሮፌሰር አዱኛው ድጋፍ ነው አሁን ለደረሰችበት የሕይወት ምዕራፍ የበቃችው። ፕሮፌሰሩ በተወለደበት አካባቢ ያበረከተውን የማህበረሰብ ለውጥም ሳትጠቅስ አላለፈችም። ወርቁ ጀንበር 2ኛ ደረጃ ትምህርት ቤት ካፈራቸው ፍሬዎች ውስጥ አንዷ ነኝ። አእምሮዬ ሙሉ እንዲሆን አድርጎኛል። ምን ማለት ነው? በልጅነቴ መኘው የነበረው ነገር፣ ፈልገው የነበረው ነገር በምናቤ ብቻ የምስለው ነገር እውነት ሊሆን እንደሚችል ያረጋገጥኩት እዛ ትምህርት ቤት ስገባና የፕሮፌሰሩን ታሪክ ሳውቅ ነው። በጣም ብዙ ጓደኞቼ 8ኛ ክፍል ላይ አቋርጠው ካርቱም ሄደው በስቃይ የሚኖሩ አሉ። ይህ ትምህርት ቤት ባይኖር ኑሮ ምናልባትም እኔ ከነሱ ውስጥ አንዷ ሆን ነበር። እኔ እላለሁ ለዛ አካባቢ እግዚአብሔር የሰጣቸው ሙሴ ነው። እግዚአብሔር ለእኔ ጨምሮ ብርሃንን ያሳየን። እዛ አካባቢ ቤተሰቦቻችን የኖሩትን ኑሮ እንዳንደግም፣ የነሱን ሕይወት እንዳንደግም፣ ብርሃን እንድናይ እንድንሻገር ያደረገልን ድልድይ የሰራልን ብርሃን የፈነጠቀልን ስራ ነው የሰሩልን እና ሁሉንም ወክዬ እላለሁ ሙሴያችን ነህ ፕሮፌሰር። በጣም ነው የምንወድህ፣ በጣም ነው የምናከብርህ። ሐኪም ቤቱንም እንደዚሁ በተደጋጋሚ ገድፏል። ይህን ቤተ ክርስቲያን ደጃፋችን ላይ ሰርቶልናል። ደካሞቹ እንደ ልባችን እየተገለገልን ነው። ትምህርት ቤቱን ሰርቶ የድፍን ቋሊሳን የድፍን አገሩን ልጅ እዚሁ አስተምሮ ለቁም ነገር አብቅቷል። በእኛም እንደዚሁ አስተምሮልናል። ፕሮፌሰር አዱኛው በበጎ አድራጎት የእብናት ወረዳ ሴቶችን ድካም ያቃለለ፣ የወጣቱን ዘላቂ ሕይወት ያሻሻለ፣ የሕፃናት ተማሪዎችን ዕድል ያቃና፣ ተወልደው ክፉም ሆነ በጎ ነገር አይተው ያደጉበትን ማህበረሰብ ሕይወት የለወጠ ከህልውና የሚልቅ ቋሚ ቅርስ ነው። በአርያነትም ሲዘከር ይኖራል። ፕሮፌሰር አዱኛው ምሁር፣ በጎ አድራጊ ብቻ ሳይሆን የኪነ ጥበብ ተሰጥኦ ባለቤት ነው።
በኪነ ጥበብ ተሰጥኦ ክራር ሲገርፍ፣ ማሲንቆ ሲመታ፣ ግጥም ሲደረድር የሰውን ልጅ መንፈስ ያድሳል። 4 መጽሐፍትንም አሳትሟል። ብሞት አይቆጨኝም። ከሰራሁት ሁሉ እኔ በሕይወቴ በጣም ደስ የሚለኝ ከልቤ ካንጀቴ አቅሜ እንደፈቀደ ወገኔን መርዳቴ ነገን የሚረከብ ትውልድ መተካቴ ይህ ነው የሚያረካኝ እስከ ዕለተ ሞቴ። ይህ ነው የማረሳው እስከ ዕለተ ሞቴ። የተመኘሁትን መስራት በመቻሌ ስመኝ የኖርኩትን መስራት በመቻሌ አይመታደሌ አይመታደሌ። የተመኙት ሲገኝ ያሰፉት ሲሳካ ይሄ ደስታ ማለት እንደዚህ ነው ለካ። በአጠቃላይ ፕሮፌሰሩና የሥራ ተባባሪዎች ከውጪ ተለምኖ የሚገኝን ገንዘብ በአግባቡ ሥራ ላይ በመዋልና ለተጠቃሚዎች በማስረከብ ከ100 ሚሊዮን ብር የሚልቅ ሀብት ይወጣበት የነበረን ፕሮጀክት ከዚያ ባነሰ ወጪ በመፈጸም ለአካባቢ ልማት ላይ ውሏል። ይህንን ሀብት በጥንቃቄ ተከታትሎ ለፕሮጀክቶች በመዋልና ትርጉም ያለው የማህበረሰብ ድጋፍ እንዲደረግ ከፍተኛ ባለውለታ የቀበሌውን የተመናመነ የተፈጥሮ ሀብት መልሶ እንዲያገግም በደን ልማት ላይ የሚተጉት ኮሎኔል አለሙ መብራትና አቶ ማራቸው ሙጬ ናቸው። አንድ ህንፃ ምን ያህል እንደሚያወጣ ከትምህርት ጽሕፈት ቤት መነሻ ዋጋ እንይዛለን። ፕላኑን እንቀበላለን። ፕላኑን ከተቀበልን በኋላ ዋጋ መነሻ እንቀበላለን ከትምህርት ጽሕፈት ቤት። ከዚያ በኋላ በመነሻው ተነስተን በተፋጠነ ሁኔታ በተለይ በፍጥነት እንዲሰራ አድርገናል። ገንዘቡም ቢሆን በአግባቡ ለተባለለት ዓላማ እንዲውል በማድረግ ከነሱ ጋራ ክፍያ ማናጉላላቸውም። ስራውንም ካየ ወደውም ከፍላችኋለን፣ ይህን ስሩ እንላለን። ራሳችን ቆመን እዛችሁ በተለይ ቀጥታ በመስጠታችን የተገኘው ጥቅም በጣም ብዙ ነው። ከተማሪነት ዕድሜው ጀምሮ ከመደበኛ ስራው ጎን ለጎን የሀገሩን ፖለቲካ ህዝባዊ እንዲሆን ከማሰብ ተቆጥቦ የማያውቀው ፕሮፌሰር አዱኛው በ1967 ዓ.ም መጀመሪያ በተማሪዎች እንቅስቃሴ በደርግ የ60 ሚኒስትሮችን በአደባባይ መገደልን በመቃወም በ1997 ዓ.ም ደግሞ ቅንጅት የተባለውን ፓርቲ በሐሳብም ሆነ በገንዘብ ሲደግፍ ቢቆይም ፓርቲው ጠንክሮ ከመውጣት ይልቅ ወደ ሽኩቻና መከፋፈል ሲጀምር የፕሮፌሰርም የፖለቲካ ፍላጎት መፍረሱን ያውሳል። ፕሮፌሰር አዱኛው ወርቁ የወጣበት አካባቢ ጥልቅ ድህነትና ኋላ ቀርነት ሳያግደው በእልህና ትጋት ተነስቶ የምጡቅ አእምሮ ባለቤት ሆኖ አሳይቶናል። ከዓለም ጫፍ እስከ ጫፍ ተጉዞ የእውቀትን ጣራ ጨብጧል። በገነባው መልካም ስነ ምግባር የልዩ ልዩ ዕውቅናና ሽልማት ባለቤት ሆኗል። አሁንም እያከናወነ የሚገኘውን የማህበረሰብ ለውጥና መሻሻል አይተናል። ይህ ፈርቀዳጅና ምጡቅ የሀገር ልጅ መንገድ አሳይቶናል። ፈረንጆች ከሰጡት ዕውቅናና ሽልማት ባይበልጥም አርያነቱን እንከተል።